بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. إذا رأيك إن ملس يمجمع رأيك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. عندي سو እቤት መጥቶ ሲከራከር እናንተ ዱዓን ተከለከላላችሁ አሉ። ከዛ እኔ ዱዓ አምልኮ ነው፣ እናም ነብዩ እጃቸውን አንስተው የብብታቸው ነጭ እስከሚታይ ድረስ እጃቸውን አንስተው ዱዓ ያደርጉ ነበር አሉ። እና እጃቸውን አንስተው የብብታቸው ነጭ እስከሚታይ ድረስ ዱዓ አድርገዋል የሚለው አባባሌ ግን አጠራጠረኝ እና ትክክል ነው አድርገዋል? ጀዛከላሁ ኸይረል ጀዛ። نعم አዎ አድርገዋል ረሱሉ አለይሂ ሰላቱ ወሰላም። وذلك في دعاء الاستسقاء يستسقى دعاء بزينه النبي عليه الصلاة والسلام فيما رواه الإمام البخاري رحمه الله أتى رجل أعرابي من أهل البدو كقطر أكبابي هنا قطر يسومت إلى رسول الله صلى الله عليه وسلم يوم الجمعة نبدأ نبي يخطبون فقال يا رسول الله هلكت الماشية هلك العيال هلك الناس إياله نبينا عليه الصلاة والسلام نقراته فرفع رسول الله صلى الله عليه وسلم نبي عليه الصلاة والسلام اجاته أنس يديه يدعو ورفع الناس أيديهم معه يدعون وعلى يدرقوا اجاته أنس نبي عليه الصلاة والسلام. وقد بالغ النبي صلى الله عليه وسلم في رفع اليدين ولت اجاته سيانسوا اتقادر السؤال يا مالت مني والتضرع إلى الله تعالى حتى ظهر بياض ابط النبي صلى الله عليه وسلم يا نبي يببتاቸው ነጭ እንትን እስከሚል ድረስ ግልጽ እስከሚሆን ማለት ነው። ያው እንትን ስለሆነ ሰውነታቸው ቀይ ነው አረብ ስለሆነ እና ከታች ያለው ደግሞ ነጭ ሆኖ እስከሚታይ ድረስ ማለት ነው። እጃቸውን ወደ ላይ አንስተው ረሱሉ አለይሂ ሰላቱ ወሰለም ዱዓ አደረጉ። እዚህም ረአይቱ ረሱላላህ ሰለላሁ ዐለይሂ ወሰለም ይላል አነስ ብኑ ማሊክ يرفع يديه في الدعاء حتى يرى بياض ابطيه የነብዩ የብብቶቻቸው ሁለቱ የብብቶቻቸው እንትን ንጻቱ እስከሚታይ ድረስ እጃቸውን ከፍ አድርገው ዱዓ አድርገዋል። ይሄ መቼ ነበር? في دعاء الاستسقاء في صلاة الاستسقاء في دعاء الاستسقاء يستسقى دعاء ጊዜ ነብዩ አለይሂ ሰላቱ ወሰለም እጃቸውን ከፍ አድርገዋል። እጅ ማንሳትሳ አለ ብዙ ጊዜ وقع رفع اليدين في مواضع كثيرة ብዙ ቦታ ላይ ተከስቷል ይላል ኢማም ابن باز رحمه الله تعالى ብዙ ቦታ ላይ ነው የተከሰተው። ነብዩ አለይሂ ሰላቱ ወሰለም እጅ አንስተው ዱዓ ማድረጋቸው እጃቸው ግን حتى بدا بياض ابطيه عليه الصلاة والسلام داعا في الاستسقاء في خطبة الجمعة የዛን ጊዜ እንትን የነጭ እስከሚታይ ድረስ እጃቸውን አንስተዋል። ሌላስ ጊዜ ዱዓ ሲያደርጉ እጃቸውን ያነሳሉ። እጁን አንስቶ يقول يا رب يا رب يا رب ይላል ومطعمه حرام ومأكله حرام وملبسه حرام فأنا يستجاب له ሲሉ ማለት ነው። እጅ ማንሳት አለ አላህ Subhanahu Wa Ta'ala ባዶ እጅ መመለስን ለላህ ያሉ ጌታ አላህ Subhanahu Wa Ta'ala አያደርጋለን። ስለዚህ እጅ ማንሳት አለ። በያዱ እብጠህ የሚለው ደግሞ እስቲስቃ ላይ ተደርጓል አልነመለ ባረከላሁ ፊክ። አንደኛ ጥያቄ ይሄንን ይመስላል። ሌላ ሁለተኛ ጥያቄ والله اعلم ሁለተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ባረከላሁ ፊኩም ጀዛኩም الله። አንድ ሰው አላህ በነብዩ ክብር የሆነብህ ቢል ሽርከል አስገር ነው ወይስ ቢድዓ ነው? ሁለተኛ ሩኩ ላይ ብደርስ ረካዓው አገኘዋለሁ ወይስ ሐዲሱ ሲአባበክር ሐዲስ እንዴት ነው የሚታረቀው? ፋቲሃን ያልቀራ ሶላት አያገኝም ከሚለው ጋር ሁለት ጥያቄዎች ናቸው። የመጀመሪያው ጥያቄ በነብዩ ክብር ይሆነብህ አይጁዙ ተወሱል ቢዛት ነብዩ ሰለላሁ ዐለይሂ ወሰለም በነብዩ ዛት ወላ ቢጃሂ በነብዩ አለይሂ ሰላቱ ወሰለም ክብር ይሆንብህ ተብሎ ነብዩ አለይሂ ሰላቱ ወሰለም الله አይለመን በነብዩ ክብር ولا غير من الانبياء والصالحين አይቻልም። ولا يجوز ايضا التوسل بجاهه ولا بغيره በነብዩ አለይሂ ሰላቱ ወሰለም በክብራቸው بجاه نبيك المختار وآله الأطهار وصفيه الأخيار እየተባለ አይለመን በቤተሰቦቻቸው በሷሐቦችም አይለመን። ይሄ ግልጽና ግልጽ ነው። ነብዩ አለይሂ ሰላቱ ወሰለም በነብዩ አለይሂ ሰላቱ ወሰለም ጊዜም ሷሐቢዎች መጥተው ረሱላን አለይሂ ሰላቱ ወሰለም ይጠይቋቸዋል። ዱዓ አድርጉልን ነው የሚሏቸው። በቃ ይሄ ነው ዱዓ አድርጉልን ይሏቸዋል። ዱዓ ያደርጉላቸዋል ረሱል አለይሂ ሰላቱ ወሰለም። ይሄ ነው የሚያደርጉት። ይሄ ነብዩ አለይሂ ሰላቱ ወሰለም በሞቱ ጊዜ ዑመር ኢብኑ አልኸጣብ
የዛን ጊዜ እንትን ድርቅ ተከሰተባቸው እኛ በነብዩ አለይሂ ሰላቱ ወሰለም ኩና ነተወሰሉ በነብይና في عهد نبينا በነብዩ አለይሂ ሰላቱ ወሰለም ነበር ወደ አላህ Subhanahu Wa Ta'ala የምንቀርበው አሁን ደግሞ ባጎታቸው አሉና አባስ ዱዓ አድርግልናሉ ዱዓ አስደረጉ ስለዚህ ኩና ነተወሰሉ بنبينا ማለት التوسل بالنبي صلى الله عليه وسلم ምንድነው بدعاء النبي صلى الله عليه وسلم ተቅዲር ነው አዎ አደሙ ተቅዲር አውላ من التقدير ይላሉ ተቅዲር ነው እነሱም ቢጃሂ ተቅዲር ነው እኛም ቢዱዓኢ ተቅዲር ነው ሁለቱም ተቅዲሮች ግን የትኛው ነው የሚያወጣቸው ሌላ ክስተት ነብዩና አለይሂ ሰላቱ ወሰለም የሆነ ችግር በሚፈጠርበት ሰዓት ምንድነው የሚሏቸው ያ ረሱላህ ዱዓ አድርግ ነው የሚሏቸው ያ ረሱላህ جاءت العيال وانقطعت السبل وهلكت الاموال እያሉ ነው የሚነግሯቸው ከዛ ዱዓ ያደርጋሉ ዝናቡም ይዘንባል እንደዛ ነው ስለዚህ ነብዩና አለይሂ ሰላቱ ወሰለም ዱዓ ነው የሚያስተርጓቸው ይሄ ነው እንጂ በነብዩ ክብር ይሆንበት ነብዩ መጀን ነንየ መጀን አበየ መጀን እናቴ መጀን ወንዘኛው መጀን መላእክታ መጀን ጅብሪል መጀን ሚካኤል መጀን ሁሉም ይሁን እየተባለ ዱዓ አይደረግም ይሄ ሸሪዓን የጣሰ ስለዚህ ተወሱል አይቻልም እንዴ ተወሱል ይቻላል በምን ይቻላል ተወሱል በመልካም ስራ ተመጀብ በመልካም ስራ ተመጀብ ሶስት ዋሻ ውስጥ የገቡት ሰዎችን ይመስል ፍልጋ ተወሰሉ በአዕማልህም እነሱ መመጀብ እንደነሱ አንተ ኸይር ስራ የሰራው ካለ ወይም ኸይር ስራ የሰራሽው ካለሽ ምን እንዳለሽ ማለት ነው አላህ የዛን ቀን እንደዚህ አንድ ዲሃ መጥቶ በቃ እምበላት እኔ ለራሴ እየራበኝ እሷው ነበር ያለችው እኔ እሻላለሁ ከሱ ብዬ አጎረስኩትና ከዛ ሸኘሁት ይሄንን አስይዤ ስንቁን አስይዤ ሸኘሁ ወነት ላንተ ብዬ ከሆነ ያችን የሰራው ከዚህ ካለሁበት መከራ አንታውጣኝ ያ አላህ ብለሽ ተመጀኝ እጃለሽ በመልካም ስራ በአቂዳሽ በመልካም ስራሽ በተውሂድሽ ተመጀኛለሽ ይቻላል ወይ ሷሊህ ሰዎች ዱዓ አድርጉልናል ኸይረኛ መልካም ሰዎች በዒባዳ ላይ ጥንካሬ የምናቃቸው በሱና ላይ በጥንካሬያቸው የምናቃቸው እነዚህ ዱዓ አድርጉልናል ችግር የለም ከዛ ውጭ ግን ዝም ብሎ ቁጭ ብሎ ነብዩ መጀን እነንየ መጀን አባቴ እናቴ መጀን ወንዘኛው መጀን አውሊያኡ ጀባኡ ቀባኡ አውታዱ መጀን የመሬት የሰማው የምን መጀን ለዛ አይቻልም የለም በአላህ ባህሪ ያ አላህ ያ አርሐም الرحيم برحمتك يا ارحم الراحمين በእዝነቴ ሆነበት በቸርነቴ ሆነበት በአዛኝነቴ ሆነበት በሱ በባህሪው እንመጀናለን በመልካም ስራችን እንመጀናለን ይሄ ሁሉ ነፍስ ስላለው ከዛ መልካም የምንላቸው ወንድሞቻችን ወይ እናት አባቶቻችን ዱዓ ያደርጉልናል ደጋግ ሰዎች ዱዓ ያደርጉልናል በቃ ከዚህ ውጭ ባለ በነብዩ መጀን በማመጀን አይባልም ይሄንን ክልክል ነው ባረከላሁ ፊኩም ይሄ ምንድነው ማለት ነው ቢድዓ ክልክል ነው ቢድዓ ነው ሽርካን አስገር ከእስልምና የሚያስወጣው አይደለም من البدعه المنكره ነው የሚቆጥሩት አህሉ العلم ማለት ነው ሹብሃ ስላለ በጣም ከባድ ሹብሃ ስላለ ስለዚህ ይሄ من البدع ووسائل الشرك ومن وسائل الشركنا ومن البدع የሚያዝ ነው እንጂ ከትልቁ ሽርክ አይደለም እስቲጋታ ሸሆቹ ልጅቱ ሸሆቹ አርጉልኝ ሸሆቹ ኑሮናምጡ ሸሆቹ ወፉን ያዙ ሸሆቹ ዝንጀሮን ያዙ ሸሆቹ ዝናቡ ማምጡ ሸሆቹ በረዶን አንሱ هذا ካፊር ነው ይሄ ጥብ ያለ ካፊር ነው ሽርከን አክበር ነው እየሰራ ያለው መጀን የሚልና ሸሆቹ አድርጉ የሚል ላይ መጀን የሚል እንትን ነው ትልቁ አክበሩ አይደለም ወእንትን ቢድዓ ሙንከር من الشرك من وسائل الشرك او من الشرك ቢቆጠር ከትልቁ እንደሲጋሳ አይታይም ባረከላሁ ፊኩም والله اعلم ሁለተኛ ወይም ሶስተኛ ጥያቄ ሁለተኛው ጥያቄ ላይ ወንድማችን ሩኩዕን በተመለከተ የጠየቀው ጥያቄ አለ አንድ ሰው ኢማሙን ሩኩዕ አድርጎ ቢደርስበትና ሩኩዕ በጡማኔናን ቢያገኝ ረካዓ ተብሎ ይቆጠርለታል ወይ እዚህ ላይ ሁለት አይነት ቀውል ነው ያለው እንደ አህሊ العلم አንደኛዎቹ ሰዎች እንዲህ ይላሉ لا يعتد بهذه الركعه عند ركعه ተብሎ አይቆጠርለትም የሚሉ አሉ ለምን لان قراءه الفاتحه فرض من لم يقرأ بفاتحة الكتاب لا صلاة لمن لم يقرأ بفاتحة الكتاب فاتحة ያልቀራ ሰው ሶላት የለውም ብለዋል ይሄ ከአቡ ሁረይራ የተያዘ ነው ወረጃሁ البخاري رحمه الله تعالى ኢማሙ البخاري ይሄን ምን ያደርጉታል ራጃ ያደርጉታል መቅራት አለበት አዎ መቅራት አለበት ካልቀራሁም አይሆንም ስለዚህ አይሆንም ማለት ነው ፋቲሃ ካላገኘ አዎ ሩኩ ላይ ቢደርስበትም ለምን ፋቲሃ ስላልቀራ كذا في عون المعبود وقد حكى هذا القول
وقد حكي هذا القول عن ابن خزيمة جماعة من الشافعية ورجاه الشوكاني في النيل الأوطار ይሄንን እንትን ይለዋል ራጂህ ያደርገዋል ለማንኛውም ይሄ አንዱ ቀውል ነው ሁለተኛው ቀውልና ራጂህ አድርገን የምንይዘው ይሄ ነው والقول الثاني يعتد بها يقطران حكاه الحافظ ابن عبد البر ይሄን ቆጥሮታል عن علي وابن مسعود وزيد بن ثابت وابن عمر ከነዚህ ሁሉ የተያዘ እንግዲህ ከነ አብዱላህ ብን መስዑድ ከነ ዘይድ ብን ثابت ከነ አብዱላህ ብን ዑመር የመጣል وحكاه أيضا عن جماهير أهل العلم منهم الأئمة الأربعة والأوزاعي والثوري وإسحاق وأبو ثور ورجاه الشوكاني في رسالة مستقلة نقل عنه صاحب عون المعبود إمي قال مو مالته هنا وراجههم منه الطنبز جماهير العلماء حتى راسوا كلهم أئمة بزلج الجناية وهذا القول أرجح عندي لالو انتنا هلاكو إمام ابن باز رحمه الله تعالى هنا واضح حاله لا من سوى لحديث أبي بكر أبو بكر بخاري እንደዘገቡት ማለት ነው فإن النبي صلى الله عليه وسلم لم يأمره بقضاء الركعة ركعان دقم على الوجه النبي عليه الصلاة والسلام تندردሮ ከሶፉጅ እንትን ሩኩ አደረገና ተንደርድሮ ሶፍ ውስጥ ገባ ነብዩ عليه الصلاة والسلام በል ይሄ እንዳይደገምሃል ምን زادك الله حرصا ولا تعود يعني لا تعود إلى الركوع دون الصف ከሶፉጅ ሩኩ ማድረግ ይቅርብ ያገኘውን ስገድ ያለው ድጋሜ እንደዛ እንዳታደርግ ረካዓን ድገም አላሉት ረሱል አለይሂ ሰላቱ ወሰለም ፈርድ ነው ፈርድ ከሆነ ደግሞ በያን የግድ ያስፈልጋል አወቅት البيان ራሱ አወቅት الحاجه በያን መተአኸር የለበትም ሶላቱ ቢበላሽ ኖሮ لأن تأخير البيان عوقت الحاجه غير جائز ነብዩ አለይሂ ሰላቱ ወሰለም አስተማሪ ናቸው ስለዚህ ረካዓን ቀዷው አላሉትም ረሱል አለይሂ ሰላቱ ወሰለም ረሱል عليه الصلاة والسلام هي قلت على ما سرجانه ليلة جمهور يميامتوت ليلة ما سرجانه فيما رواه إمام أبو داود رحمه الله تعالى وابن خزيمة والدارقطني والبيهقي من حديث أبي هريرة مرفوعا عندهم إلى حديث الله إذا جئتم إلى الصلاة ودي صلاة 6 مطوال وملاكتين ونحن سجود إن سجود أدركن كدرساتشوال فاسجدوا عبراتشون سجود أدركن ولا تعدوها كركع شيئا ነገር ግን አንድ ረክዓ ሰግደናል ብላችሁ እንዲያትቆጥሩት አሉ ومن ادرك الركعه ركوعን ያገኘሳ فقد ادرك الصلاه صلاتን አግኝቷል الركعه ያለችዋን ሩኩዕ ብለው ይፈስሯታል ለምን ሱጁድ ከተገኘ ረክዓ ማለት ሙቃቢሉ ሱጁድ ነው የሱጁድ ሙቃበላ ስለዚህ الركعه والسجود አንድ ናቸው ረክዓ ማለት ሩኩዕን ካገኘ አንድ ሰው سجود لا ينفع ولا تعدها ያንኛውን አልገለጹም ومن ادرك الركعه ተብሏል سجود ላይ ካገኛችሁ سجود አድርጉ ግን እንዳትቆጥሯት አሉ سجود ነው የጀመሩት ከሱጁድ በኋላ ኢማምን ካገኘው አትቆጥሩ ከሱጁድ በፊት ግን እንተነ ሩኩዕ ላይ ካገኘው አግኝተዋል ማለት ነው የሱጁድ ተቃራኒ ምንድነው የሱጁድ ተጣማጅ ሙቃቢል ምንድነው ረክዓ ምንድነው الركوع ይሄ ነው ብለው በዚህ ይሄዳሉ ብዙ አህለ العلم هذا هو الراجح راجح ይሄ ነው ስለዚህ ታገኛለ ማለት ነው ባይሆን ጡመኒና ማድረግ አለበት አላሁ አክበር ስትወር አላሁ አክበር ብለህ ስትወር ሚ አላሁ ሊመን ሐሚዳ ካለብህ አላገኘኸው ቶሎ ወርደ ቶሎ ልድረስበት እንደዛ ያለ ሩኩ ላይ ማግኘት አለበት የተወሰነ ኢማሙን ሩኩ ላይ ማግኘት አለበት ባረከላሁ والله اعلم ሶስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله በጣም ደህና ነኝ الحمد لله እኔ ጉበትና ጣንፊያ አይበላም የሚል ነገር ሰምቼ ነበር ከልካይ ነገር አለ እንዴ የሚል ነው ወንድማችን የሚከለክል ነገር የለም አብሽር ብዙ ጊዜ ለድመት ይሰጡታል እንጂ انتنا طافيا منامن فإن أكل الطحال وغيره من أجزاء الحيوان كأنسسا كفل አይከለከል المباح مالته جائز شرعا سغاو የሚበላ እንስሳ ጣፊያውም ሆነ ጉበቱ ይበላል ለምን لقول النبي صلى الله عليه وسلم أحلت لنا ميتتان ودمان ሁለት ደሞችና ሁለት በክቶች ተፈቀዱልና ሳይታረዱ ይሞቱ ፈልሑቱ አሳና ወልጀራድ አንበጣ እነዚህ ሁለቱ መታረድ ያለባቸው አትልም ሐላል መደረግ አለበት አትልም ሁለት መይታታን የተባሉት እነዚህ ናቸው وأما الدمان ሁለቱ የደም ከደም مركب የሆኑ ደግሞ ምንድናቸው فالكبد ጉበትና ወጥሐል ጣፊያ ናቸው رواه أحمد وابن ماجه وصححه العلامة الألباني رحمه الله تعالى ስለዚህ አንተ ብላ ካዘንክም ለድመቷ ሰጣ ተናማለቱ ሰጣት
አራተኛ والله اعلم አራተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته በጥያቄ በስልክ ወሬ ከጓደኞችም ይሁን ከቤተሰቤ ጋር አውርቼ ስጨርስ ለምን አወራሁ እያልኩ ጭንቀት ነው የሚለቅብኝ በተለይ ሰው ታነሳሁ እስትረሳው ድረስ ሶላትን ሰግጄ ቀርቼም እየሰገድኩም እየቀራሁም አይመስለኝም የሰገድኩም የቀራሁም አይመስለኝም እኔም የወንጀሌ ውጤት ነው እላለሁኝ እንደው መልሼ ሰው አላነሳም አላወራም እላለሁ ደግሞ አወራለሁ እንደው ደግሞ መጨነቅ ምን ይሻለኛል ምንም ይሻል ነገር የለም መተው ነው የሚሻለው መተው ነው ማንሳቱ አይደል አንደኛ ሐሜት ከሆነ ምን ከሆነ ወንጀል ነው ጥሩ ቅስቀሳ ነው ላንተ በቃ ጥሩ ነው በቃ ተወኝ እያለ በቃ ተወኝ እስኪ አታንሳኝ እስኪ ተወኝ በቃ ተው ጥሩ ነው በቃ ተው ባረከላሁ ፊክ ይሄ ነው ተው እኔም የምለው ይሄ ነው ሌላ ምን አለ ወንድሜ ተው በቃ ተውት አድርገው በቃ ምን ይሰራልሃል አሁን ስታነሳው እንደዚህ የሚያስጨንቅ ከሆነ የወንጀልህ አለላቀል የሆነ ነገር አለ ሆነ እንደው ወንጀልን የመጸየፍ ስሜቱ አለ ውስጥ ጥሩ ነው እኮ የወንድም ስጋ እየበላ ነው እንደ ጥብስ እንክት እያደረገ እየበላ ነው ፏ እየተደረገ ነው አይደል እንዴ ምንም ትዝም ይለው የለም አፊልጉ መጥበጥ እጅ ልታጠብም የለም በቃ የወንድሙን ስጋ በልቶ ማለት ነው አንተ ደግሞ እንዲቀቀፈፈ ጥሩ ነው ተወተልኩ ባረከላሁ ፊክ والله اعلم እኔ ዘካተል ፊጥር አልተሰጠልኝም ምንድነው ማድረግ ያለብኝ ስጥ አሁን ላይ ስጥ ቢያልፍም ስጥ አሻንጉሊት አለበት ቤት መስገድ ይቻላል ወይ አይቻልም እነዚህ ፎቶግራፍ ምናምን የተሰቀለበት ቤት አይሰገድም ውጭ ላይ ሌላ ሶላት መስገጃ ካጣ ካልሆነ በስተቀር እንጂ ስገድ እንትን ሌላ ቦታ ነው መስገድ ያለበት ባረከላሁ ሌላ ቦታ ነው መስገድ እሺ አምስተኛ ጥያቄ ለናቴ ላስቤዛ ብር ልክላት ለናቴ ለአስቤዛ ብር ልክላት ለናቴ ላስቤዛ ብር ልክላት እኔ ሳላውቅ ለመወከል ፍየል ገዛችበት በፊትም ዳዕዋ አደርግላቸው ነበር አሁንም እንቢ አለችኝ እኔ የወንጀሉ ተካፋይ እሆናለሁ እንዴ በእኔ ገንዘብ ስለተገዛ አይ ለናትሽ ለአስቤዛ ብለሽ ልከሽ አንቺ በማታውቂው መልኩ በተሰራ ኃጢአት ተጠያቂ አይደለሽም لا يكلف الله نفسا الا وسعها ምክንያቱም አንቺ አታውቂው አንቺ እናትና አባት ሐቅ አለብሽ አዎ እነሱ በጨሌም ቢያምኑ በቆሌም ቢያምኑ በሸዎቹም ቢያምኑ በምንም ቢያምኑ وصاحبهما في الدنيا معروفا ዱንያ ላይ በመልካም ተዋዋላቸው የሚረባቸውን የሚጠማቸውን ነገር መሸፈን ልብሳቸውን መግዛት ይሄንን አድርጉ ጭራሽ እንትን ማለት አይደለም ነገር ግን ለመወከል እንዲመገዛበት ካወቅሽ ለሆነ ነገር እንደሚያደርጉ ካወቅሽ አስጠንቀቂ አሁንም አስጠንቀቂ ከሰማሽ በኋላ እኔ አፎታለሁ እኔ ያደረኩት ማድረስ ማለት ነው በቃ ማድረስ እኔ የሰጠሁት ላስቤዛ ለተለያየ ለወጫችሁ ነው እናቴ ኡሚ ለዛ ነው አላህን ፍሪ በይና ተናገር እንደዚህ አይነት የሚሰራ ከሆነ ለምሳሌ ወዳጃ ያመት ወዳጃ የመውሊድ ይላሉ የጫት እንደዚህ አይነት አትስጡ የምታውቁ ከሆነ በቃ ከሰጠው ጫት ይቅንበታ አትስጪ ከሰጠዋቸው እነሱ ያባክኑታል ለጫትን የሚገዙበት ሌላ ነገር እንግዲህ ታውቂያለሽ አንቺ የቤተሰብሽን ሁኔታ አትስጪ ነገር ግን ምናልባት አንቺ ላስቤዛ ለልብስ ብለሽ ልብስ ገዝተሽ ሰጠሽ ሸጡና ጫገዙበት አትጠየቂም ለቤት አስቤዛ ብለሽ ሰጠሽ ነገር ግን ሌላ ነገር ገዙበት አትጠየቂም ግን ጥንቃቄ ማድረጉን እንዳትረሽ የምታውቁት ነገር
አይቶ ባላየ ሳይሆን አይታችሁ ጥንቃቄ መውሰዱ ባረከላሁ ፊኩም የግድ ያስፈልጋል። ይሄ ባረከላሁ ፊኩም ወላሁ አዕለም እንጂ አለበለዚያ እናትና አባታችሁን እየኻደማችሁ እየሰጣችሁ ሰንቲም እየላካችሁ ባላችሁበት ሰዓት እዛ ኃጢአት ወንጀል የተለያየ ነገር ቢሰሩበት ተጠያቂ አትሆኑም። በዚህ ተጠያቂ አትሆኑም። ባረከላሁ ፊኩም ባረከላሁ ፊኩም ሰው ባልተሳተፈው ነገር ተጠያቂ አይሆንም። ሳታውቁ ስለሆነ የተደረገው ማለት ነው። በዛ ከዛ ውጭ ያለ ግን ጥንቃቄ እናድርግ አደራ ብያለሁ። ደጋግሜ ነው የተናገርኩት። እናትና አባቶቻችሁን አንከባክቡ። ይፈልገ ሽርክያ ቢሰሩ ታሪክ ሶላት ነው በቃ እናትና አባታችሁ ጋር ወሳሂቡሁማ ፊ ዱንያ ማዕሩፋ ነው የተባለው። ይሄንን ያዙ። ይሄንን ይዛችሁ ግን ሌላ ነገር ሐራም በሚሰራበት ሰዓት የእናቴ ሐቅ እና አባቴ ሐቅ አይባል እረግምሻለሁ ልጄ ቸብ ነው ማለት አይቅናሽ ነው የምለው ይበሉ። አይደርስም ሐራም አዘውሽም ቢብቲ ላ ጣዓተ ሊመኽሉቅን ፊ መዕሲየት ልኻሊቅ ፈጣሪን እያመፁ ፍጡር ማስደሰት የለም። ሐቁላሂ ሙቀደሙን አላ ሑቁቅ ልዋሊደይን ከእናትና ከአባት በፊት የአላህ ሐቅ ነው ቅድሚያ የሚሰጥ። ባረከላሁ ፊኩም እነን በደንብ አድርጋችሁ ያዙ። አለበለዚያ ግን ሽርክ ይሰራል ብላችሁ ንቃችሁ እንዳትሄዱ እንዳትተው ተናግሬያለሁ። ምን የቁርአን ነስ ስድስተኛ ወላሂ አለም ስድስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አባት የለኝም ያለ ኒካህ ነው የተወለድኩት። በእናቴ አባት ነው የምጠራው። ደግሞ እድሜም ለትዳር ደርሻለሁ። በቅርብም አገባለሁ። እናቴን ጠይቂያት አላቅም። ያገኘው አባት ይሆነኛል ወይስ ልተወው? ግን አባትነቱ ይሆናል አይደለም። እናትሽ አባትሽ ከሌ ነው ብላ ብትናገርም አባት አይሆን። ስለዚህ አንቺን የምድርሽ ቃዲ የእናትሽ አባትን በሱ ብትጠሪም እንደ አንቺ ፋጡማ ከሆንሽ ፋጡማ ቢንቱ አብድላህ ብትባይ፣ ምክንያቱም የአብደላህ ልጅ ነሽ፣ የሆነ የአላህ ባሪያ ልጅ ነሽ። ኢብኑ ዑሰይሚን ከሳቸው ሰምቼ ነው ይሄን ኢማም ኢብኑ ዑሰይሚን እንትን አባት የሌለው ልጅ ወይም የሌላት ከሆነች እናት በኩል ወይ ደግሞ የከልይት ልጅ ብትባል ፋጡማ ቢንት መርየም ብትባል፣ ወይ ደግሞ ፋጡማ ቢንት አብድላህ ወይንም ደግሞ መይሙና ቢንት አብድላህ። ምክንያቱም አባቷ ያው አብደላህ የአላህ ባሪያ ነው ከሚል አንፃር ወደ ሌላ አባት ከምትሄጂ ማለት ነው። እና ቃዲ ነው የሚድርሽ። ምክንያቱም ቃዲ السلطان ወልዩ መላ ወልየላ በአባትሽ በኩል ያሉ አሶባዎች ከለሉ ወይ ደግሞ ጭራሽ ከለለ አባት ኒስባ የምታደርጊበት ከለለ ቃዲ ነው የሚድርሽ። ባረከላሁ والله። ሰባተኛ ጥያቄ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله ጥያቄ ነበረኝ። ጥያቄ አባቴና እኔ ሳዑዲ ስንኖር ቦታ ባንድ ገዛን። ቦታው የተገዛው ሰርቪስ ተሰርቶ ግን አልተመረገም። መዝጊያ ምናምን የለውም። ውሃ ልክ ብቻ ነው የታሰረው። ከዛ ስወርድሽ ኢትዮጵያ በራሴ ብር አስጨረስኩ። እኩል የገዛ ነው ቦታውን ብቻ ነው። ቤቱን ያሰራሁት እኔ ነኝ። እኔ ከአባቴ እጥፍ ለቦታው ነው ያወጣሁት እኔ ነኝ። እንደገና አባቴም ከዳኝ። በሽማግሌ ሲይዘው ከቦታው ጭራሽ አልጨመረም አለ። እንዲያውም ቤቱንም እኔ ነኝ የሰራሁት አለ። ሽማግሌ ግን ግንባራችንን ሲያነቡ እንደ ከዳኝ ሲያዩ በቃ ቦታውን ከከዳኸው የቤቱን የሰራበትን ስጠው አሉ። ብቀበል እንዴት ነው? ስለምንድን ነው አባት ልጁን ጎጆ ያወጣል እንኳን እኩል ብር አውጥቶ ሲሉት ሃይማኖቱን አንድ አይደለም። እኔ ጋር ልጅ አይደለም አለ። እሱ ሶፍዬ ነው። በዚህ ጉዳይ አባቴ ለማለት እንዴት ነው ልጅ አይደለም እያለ አሁንም እኔ ሐቁን ፈርቼ ልቀርበው በሞክር ጭራሽ አያወራኝም፣ አይመልስልኝም። እሱም የሚባል ልጅ የለኝም ነው የሚለው ጃሂል ስለሆነ ዋሃብያ ከነሳራ የበለጠ ከሃዲ ነው ብሎ ነው የሚያስበው።
እንዴት አድርጌ ሐቁን ላሟላ? ባረከላሁ ፊክ። የረሳሁት ነገር አለ። አፍወን ለቤቱ 300 ሺህ ብር ስጥ ተብሎ ሽማግሌ ፈርዶበታል። ቦታውን ግን ከዳኝ። ብቀበለው ብሬን የቤትህን ሐራም ይሆንብኛል። እንዴት ነው? አላሁ አክበር። እንደው ለማንኛውም የነቢ ዓለይሂ ሰላቱ ወሰላም ሐዲስ አለ። አንተ ወማሉከ ሊአቢክ፣ አንተም ሆነ ገንዘብህ የአባትህ ናችሁ። عن جابر بن عبد الله أن رجلا قال يا رسول الله إن لي مالا وولدا، ገንዘብ ልጅ አለኝ وإن أبي يريد أن يحتاج مال أن يجتاح مالي، فقال أنت ومالك لأبيك. رواه ابن ماجه وابن حبان في صحيحه من حديث جابر وأحمد من حديث عبد الله بن عمرو. أنتنا ገንዘብህ የአባትህ ናችሁ ብለው ነቢ ዓለይሂ ሰላቱ ወሰላም የተናገሩበት ብዙ ሐዲስ አለ። ለማንኛውም ብዙ ሐዲሶች አሉ፣ ብዙ ጥቆማሉ። ባይሆን መልክያ አይደለም፣ በባለቤትነት አይደለም። ይቻላል። ካንተም ገንዘብ መውሰድ አባት ይችላል፣ አባት ይችላል ካንተ ገንዘብ መውሰድ ከአኽذ العاب مال الابن وليست الإباحة ባይሆን على إطلاقها አይደለም፣ ተጎዳ አይደለም። እዚህ ላይ አንድ አራት ነገራቶችን እነግርሃለሁ፣ ያዝልኝ። ابن عثيمين رحمه الله تعالى الله ይዘንላቸውና የተናገሩት አለ፣ ያዘው። አራት ነገር አለ ይላል። አባት የልጁን ገንዘብ ሊጠቀም ዘንዳና ገንዘብ የልጄ ገንዘብ የኔ ገንዘብ ነው ብሎ ሊጠቀም ዘንዳ አራት ነጥቦች አሉ ይላል። አንደኛ في أخذه ألا يكون في أخذه ضرر على الابن، ልጅ ላይ ችግር ላይ ይፈጠር፣ ልጅ ላይ ችግር ላይ ይፈጠር። አለበለዚያ አንተም ገንዘብህን ያባትህ ናቸው። አባትህ አንተም ማስፈቀድ ራሱ አይጠበቅበትም፣ መውሰድ ይችላል። እንደው አሁን በአሁን ሰዓት እንደው ልጅነት ቀረ እንጂ ብሬ የሆነ ገንዘቤ አባቴ ይሸሻል፣ ቀላል ይሸሻል። በገንዘብ እንደዚህ እንኳን ሽማግሌ ጋር ገትረው አይደለም እንዴት አድርጎ አይሸሽም? ባላገር ነው፣ ወዲ ሱፍይ ነው አለ፣ ምንም አያውቅም። እነዚህ አይነቶቹ ጋር እኮ ልኩን መጠበቅ ነው። ለማንኛውም እኔ ተጎዳ አይደለም እንደ ጉዳት ነው የምታየው። ዓሊሙ ምን እያሉ ነው ረሂመሁላሁ ተዓላ فإن كان في أخذه ضرر كما لو أخذ غطاءه الذي يتغطى به من البرد، ለምሳሌ ብርድ ልብስ አንድ ብርድ ልብስ አለው አምጣ ልጅ ብሎ ቀማው፣ ወይም የሚበላት አለ ያችን ወሰደበት። ይሄ አይቻልም። ምክንያቱም ያለ አንተ የምትፈልገውን ነገር መውሰድ የለበትም። አንተ የምትፈልገውን አይደለም። አንተ ከምትፈልገው ውጭ ምናልባት የተወሰነ ተደራቢ የሆነ ነገር፣ ሁለት ብርድ ልብስ ካለ አንዱን ይወስዳል፣ አንዱ ይበቃል። ያንኛውን ራሱ ባያስፈቅድህ ይችላል። ሁለት ጫማ ካለ አንዱን ጫማ ይወስዳል። አንተ የሚበቃህ ልክ ካለ ከዛ ውጭ ያለ አባትህ የሚፈልገውን ይወስዳል። የሚፈልገውን ማህታጅ የሚያስፈልገውን ማለት ነው። አንዱ ይሄ ነው። እንግዲህ ልጅም በማይጎዳ መልኩ አባት መውሰድ ይችላል። አንድ ሁለተኛ ሸርጥ አላ ተተዓለቀ ቢሂ ሐጀቱን للابن፣ ልጁ የሚፈልገው ነገር እንዳይሆን ያ ነገር። ለምሳሌ አንዲት ባሪያ ብትኖር ልጅ እየተጠቀመባት ነው፣ አባት ለኔ ያምጣ ማለት የለበትም። አንዲት መኪና አለችው ልጅ፣ አባት አምጣ መኪናህን አለ። ልጅ የሚተካበት መግዣ ገንዘብ ከሌለው አባት መውሰድ አይፈቀድለትም። ይዛን ጊዜ አንድ ናታ ያለችው፣ ያቺን ያለችውን ለምን ይወስድበታል? አንድ ነገር ነው ያለው። ብዙ ገንዘብ መያዟን ሳይሆን የምናየው አንድ ነገር ካለው አባት ወስዳለሁ ማለት የለበትም፣ አይቻልም። በዚህ ሰዓት ሁለት ሶስተኛ አላ ياخذ المال من احد ابنائه ليعطيه لابن اخر፣ ከሙሐመድ ተቀብሎ ለአህመድ ለሌላ ልጅ ለትንሽ ልጁ ወይ ለሌላ ልጁ ሊሰጠው አይቻልም። ካንዱ ተቀብሎ ለሌላው አይሰጥም። እንኳን ሌላ በመስጠት በኩል አለማበላለጥ ነው የታዘዘው። እንኳን ካንዱ ተቀብሎ ለሌላው ሊሰጥ እንደዚህ ላይሆን። ሶስት አራተኛ የሚፈልገውን ነው መውሰድ ያለበት፣ የሚፈልገውን። አራተኛው ደግሞ ተኩኑ عند الاب حاجه للمال، የገንዘብ ፍላጎት ኑሮ በዛ ልክ ነው። وقد جاء مصرحا بهذا الحديث حديث መጥቷል ከነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ምን አሉ? እንዲህ አላቸው መጣን ان اولادكم هبه الله لكم፣ ልጆቻችሁ የእናንተ ስጦታዎች ናቸው። የሃቡ ሊመን የሻኡ ኢናተን ወሃቡ ሊመን የሻኡ الذكور፣ አላህ ለፈለገው ሴት ይሰጣል፣ ለፈለገው ወንድ ይሰጣል።
ፈሁም ልጆቻችሁ ሆኑ ወአምዋሉ ንብረቶቻቸው ለኩም ለእናንተ ናቸው إذا احتجتم إليها የሚያስፈልጋችሁ ሲሆን እናትና አባት የሚያስፈልጋቸው ሲሆን ነው እንጂ እቤት እያላቸው ትርፍ ለመቀማት መምጣት አይፈቀድላቸው رواه الحاكم والبيهقي والحديث صحيح صححه الشيخ الألباني في السلسلة الصحيحة صحيح ብለውታል በዚህ ልክ ነው የሚካሄደው ማለት ነው ይሄንኛውም አሁን አባት إذا احتجتم ይሄ ነሱ الحديث ስትፈልጉ የሚያስፈልጋቸው ነው አባቶች የሚወስዱት የሚያስፈልጋቸው ነው ያከለ አሁን እንግዲህ አንተና እሳቸው ቀላቅላችኋል ግማሽ ከተባለ እንደው እንደዛ አይነት ነገር ላይ የማትጎዳበት ከሆነ ብትተው ነው የሚለው እኔ የምለው ይሄ ነው እንደ ምክር ነው ከዛ ውጭ እነዛ አራት ውስጥ የትኛው ውስጥ ገባለህ የሚለውን ያዝና ምክንያቱም ይሄ ቀዲ ገቢ بارك الله فيكم يا الله أعلم አባት ጋር የሚደረጉ ውዥንብሮች ይከብዳሉ በጣም ይከብዳል እውነት ዱዓ ማድረግ ነው ጥንቃቄ ማድረግ ነው ይከብዳል አባቶቻችን እንደው አታንገላቷቸው እኔ ዝም ብዬ ምክር ነው ያው ስጥ አይደለም እንግዲህ ቤት ካለ አንተ ቤቱን አንተ አሰራው ለፍተሃል ታግለሃል እንግዲህ 3 ሚሊዮን አካባቢ የሚተመን ወደዛ አካባቢ ነው የነገርከኝ እንደዛ አይነት ሚሊዮን ነጥብ የሚያወጣ እንደገና ደግሞ የቤቱንም የዋጋውንም ስጥ ተብሎ አንተ ችግር ላይ ውደቅ አይደለም 300 ሺህ ተፈርዶ ከሆነ ምንም የሌለህ ከሆነ እሳቸው ያ ሁሉ ካለ አንተ ደግሞ ምንም ከሌለ መቀበል ትችላለህ ብትተው የምትጎዳ ከሆነ መቀበል ትችላለህ መብትህ ነው ይሄ የምትከለከልበት ነገር የለም ምናልባት አንተ ትርፍ እያለ በአሁን ሰዓት ያው ልጆች አረብ ሀገር መጣችሁ ተሰሩና አባት ይከዳል ብዙ ጊዜ ይከዳሉ በቃ ዱንያ ለነሱ ቤት ሲሰሩ በስማቸው ይሰሩና ልጆቻቸውን ይከዷቸዋል ቤት ትልቅ ነገር ነው ለነሱ አባቴ ባንተ ስም ይሆን አይደለም አትበሉ ትጣላላችሁ ኧረ አባቴ እሱ ያስባል እንደዛ አይደለም ያስባል አስብ አይደለም ገንዘብ ፈተና ነው እነ ለኩል ኡመት ፊትና ወፊትነቱ ኡመት الማል ለእያንዳንዱ ኡማ የራሱ ፈተና አለው የዚህ የኔ ኡማ ፈተና ደግሞ ገንዘብ ነው ብለዋል ነብይ አለይሂ ሰላቱ ወሰለም ከሴት በላይ ነው ያስፈልገው ገንዘብ በጣም ፈተና ነው ብዙ እየተፈተነ የቀራ እየወደቀበት አይደል እያደለጠው ባፍጢሙ እየተደፋ ባፍጢሙ እየተደፋ ጠንቀቅ በሉ ባረከላሁ እዚሁ ላይ 8ኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነህ ደህና ነኝ አልহামዱሊላህ ደህና ነኝ ወሊላሂ الحمد لله እህት የነበረች ያለችው ውጭ ነው ላግባ ብላ ጠየቀች ቤተሰብ እሺ ሲላት የላከችው የልጁ ቤተሰብ ኩፋሮች ናቸው ከዚያም እምቢ አልናት ከዚያም ከፍር ያለው አለች እኔ ልገድላት ዝግጁ ነኝ እንዴት ነው ተወርዳለህ ዝብጥያ እንደዚህ አይነት እኮ የለም من بدل دينه فاقتلوه የተባለው እንዴ አሚር አለበት ቁጥዋቶች አሉበት እንደዚህ አይነት ቦታ ነው እንጂ من بدل دينه فاقتلوه ብለዋል ነብዩ ብለህ በሰይፍ ተወርዳለህ ዝብጥያ ልተርገ ትገላለህ ተው እንጂ እንዴ እኔ ምን ብዬልሃለሁ በላተልሃለሁ እንዴ አስተውል አይቻልም አላህን ፍሩ እንደዚህ አይነት ጋራ ቢኖራችሁ ቀናት ለዲኑ ቢኖርም ዋጣ አይደል አይቻልም እንደዚህ የተለያየ ነገር ይደርስብሃል የማይሆን ነገር እኮ ነው የማይሆን ነገር ነው ይሄንን ቃዲ እንደዚህ ቃመተል ሐድ የሚያደርጉ ኢማሞች አሉበት እንደዚህ ያለበት ነው እንጂ በቃ እኔ ሰይፋለሁ ተው ሸው ይቅርቡ እንደዚህማ አይቻልም ሌላ ጥያቄ አባቴ ሙሽሪክ ነው እናቴ ደግሞ ጽድት ያለች ሰለፊያ ናት እንዴት ነው ኒካቸው እሱ ደባትን እያለ ይለምናል እሷ ደግሞ ከሽርክ የወጣች ናት ላያቸው ይለያዩ ማይተውበት ከሆነ ይለያዩ የማይተውበት ከሆነ ላያዩአቸው ደባትየን የሚለምንና ሰለፊያ
12 ቢወልዱም አርጅተው 80 ዓመታቸው ቢሆንም ላያዋቸው ካፊርና ሙስሊማ አንድ ላይ መኖር የለባቸውም። ላያዋቸው ነገር ያለው እንኳን ወጣት አይደለም እንኳን መካከለኛ እድሜ ሆነው አይደለም 90 ዓመታቸው ቢሆንም እንኳን እማማንና አባባ ካፊር ከሆኑ እማማ ሰለፊያ ከሆኑ ለዩዋቸው። ወላሂ የግድ ነው እንደዚህ አይነት ኢኽዋንን እንዲያጠይቅ አደራ። ጀምዕያና ኢኽዋን አዲርን እንዲያጠይቅ ኧረ ተዋቸው ይሞቱበት በዛው ነው። ምን ችግር አለው እንግዲህ ላ ሽርክ ነው አልካፊር ላ ተጁዙ ለሁ አልሙስሊማን አንድ ላይ መሰባሰባቸው ባረከላሁ والله أعلم. زتنيا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ የጁማዓ ቀን 5 ወይም 6 ወቅቶች አሉት። ገደቡ እንዴት ነው? ለምሳሌ አንድ ሰው አርፍዶ ገባ፣ ግን መስጂድ አርፍዶ ሲገባ አንድም ሰው የለም። ስለዚህ ይህ ሰው የመጀመሪያውን ወቅት አገኘው ይባላልን? እዚህ ላይ ታላቁ ኢማም የተጠየቁትን እነግርሃለሁ። ለማንኛውም ሐዲሱ የመጣ ሐዲስ አለ من حديث أبي هريرة فيما رواه إمام مسلم وإمام البخاري رحمه الله تعالى في صحيحيهما يتناقض أن رسول الله